እጅግ ከባዱ ግብግብ በፋኖ ድል አድራጊነት መጠናቀቁ ተሰምቷል። ውጊያው ለ6 ሰዓታት ገደማ የተደረገ ሲሆን ያገዛዙ የመቶ አለቃ አዛዥና በርካታ የአድማ ብተና ኃይሎችም ሲሰናበቱም 3 እጅግ ግዙፍ የተባሉ ምሽጎችም ተሰብረዋል የተባለው መረጃውን በዝርዝር ይዘናል። ታደምጡታላችሁ። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ከስም ኮር ነበልባል ክፍለ ጦር የልዩ ኦፕሬሽን አባላት አረርቲ ከተማ ዘልቀው በመግባት የተሳካ ኦፕሬሽን መፈጸማቸውን አስታውቋል። ይህ ኦፕሬሽን በተለይም ማህበረሰቡን ሲያስመርሩ ነበር በተባሉም ባንዳ የፖሊስና ሚሊሻዎች ላይ ያነጣጠረ እንደነበረም ተመላክቷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። ከደጀር ከተማ አቅራቢያ በተደረገ ከባድ ትንቅንቅ በአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የ206ኛ ኮር አካል የሆነው 34ኛ ክፍለ ጦር ድል መቀዳጀቱን አስታውቋል። ተጨማሪውን ይዘናል። አንዲት እናት ከጠላታችን አማራ ልጅ ወልደሻል በሚል እንደ ወንጀል ተቆጥሮባት የደረሰባትን አሰቃቂ ድርጊትም በዘገባችን አካተናል። አብራችሁ ውስጥ ቆዩ፣ በስፋት ታደምጡታላችሁ። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ከስም ኮር ነበልባል ክፍለ ጦር የልዩ ኦፕሬሽን አባላት አረርቲ ከተማ ዘልቀው በመግባት የተሳካ ኦፕሬሽን መፈጸማቸውን አስታውቀዋል። ታህሳስ 3 ቀን 2018 ዓ.ም የነበልባል ክፍለ ጦር ተወርዋሪ ሻለቃም አረርቲ ከተማ ድረስ ዘልቀው በመግባት ህዝብን ሲያሰቃይና ለአገዛዙ ሰራዊት የመረጃ ምንጭ በመሆን ማህበረሰቡን የፋኖ ደጋፊ ነው በማለት ግፍ ሲያስፈጽም የነበረ ባንዳ ሚሊሻ ላይ በጥና መንገድ እርምጃ ተወስዷልም ብለዋል። ይህ አለማየሁ የተባለ ባንዳ በትናንትናው ዕለት በአረርቲ ከተማ ኮምቦልቻ በር አካባቢ የለመደውን አንዳንድ ድርጊት ለመፈጸም ሲንቀሳቀስ የነብሩ ሻለቃ ሸማቂዎቹም ዘልቀው በመግባት ወደማይመለስበት ዓለም በመሸኘት የታጠቀውን ሙሉ ትጥቅ በመረከብ ለነበልባል ክፍለ ጦር ገቢ ማድረጋቸውም ታውቋል። ወንበሬን ጠብቁልኛል በማለት በብዙ ጥቅማ ጥቅምና መደለያ የሰበሰባቸው ሆድ እንጂ ማሰቢያ ጭንቅላት የሌላቸው የሰፈር ወሮበላ ስብስብ እንኳን ጌቶቻቸውን ራሳቸውን መጠበቅ የማይችሉበት ደረጃ ላይ መድረሳቸውን የሚያሳይ ነው ሲል መረጃውን ያደርሰን የነበልባል ክፍለ ጦር ህዝብ ግንኙነት ክፍል ነው። ይህ በእንዲህ እንዳለም ኢንጂነር ደሳለኝ ክፍለ ጦር በአገዛዙ ጦር ላይ የደፈጣ ጥቃት መፈጸም ድል መቀዳጀቱን አስታወቀም። በመካነ ሰላም ግንባር የ45ኛ ክፍለ ጦር ወታደሮች ላይ ከፍተኛ ጉዳት ማድረስ መቻሉን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚሊክስ ንጉስ ሚካኤል አልኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታ ሰው አስረስ ብርጌድ ቃል አቀባይ ገልጿል። ትናንት ከቀኑ 10 ሰዓት ጀምሮ እስከ ሌሊት 6 ሰዓት ድረስ በዘለቀው ተጋድሎ ሞታይ ፈሪዎቹ የጌታ ሰው አስረስ ብርጌድ ፋኖች ድል ቀንቷቸዋል የተባሉ የሰሜን ምስራቅ 801ኛ ኮር 45ኛ ክፍለ ጦር ወታደሮች በ6 ተሽከርካሪዎች ተጭነው ወደ ጌታ ሰው አስረስ ብርጌድ ፋኖች የጦር ሰፈር ገብተው ከባለፈጸም ሲንቀሳቀሱ ደፈጣ ተጥሎባቸው ስለነበር የሞት ሸለቆ ውስጥ ገብተው በርካታ አባል ተነጥቀዋል ሲል የገለጸው ቃል አቀባዩ ጠላት በሁለት አቅጣጫ ተቆርጦ መግቢያ መውጫው ተፍቶት የነፍስ አውጭኝ ሩጫ ላይ ባለበት ቅጽበት ጥቃት ተሰንዝሮበት አንድ ሲኖትራክ ሙሉ ወታደር ገደል መግባቱን አረጋግጠናልም ብሏል። ሲኖትራኩ ከጥቃቱ ለማምለጥ ሲሮጥ ሰኞ ገበያ አቅራቢያ ሲደርስ በፋኖ በብሬን ጎማው ተመቶ በርካታ ወታደሮቹ ማለቃቸውም የተነገረው። ቁስለኞችም ወደ መካነ ሰላም ጄኔራል ሆስፒታል ተወስደው ስለነበር ሆስፒታሉ ለተከታታይ 3 ቀናት ለሲቪል ታካሚዎች አገልግሎት እንደማይሰጥ አስታውቋል ሲሉ ነው የመረጃ ምንጮቻችን የጠቆሙትም። በኢንጂነር ደሳለኝ አሰፋ ክፍለ ጦር ምክትል አዛዥ አርበኛ ዱቤ የተመራ ኦፕሬሽን የጠላት አከርካሪ የተሰበረበት ልዩ ኦፕሬሽን መሆኑን የጠቆሙት ምንጮቹም የ45ኛ ክፍለ ጦር ሜካናይዝድ ክፍል ሞርተር ጭምር በውጊያው ቢጠቀምም ከሽፈት አለመዳኑንም ገልጿል። በሌላ መረጃችን በጎጃም ቀጠና ከደጀን ከተማ አቅራቢያ በተደረገ ከባድ ትንቅንቅ በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የ206ኛ ኮር አካል የሆነችው 34ኛ ክፍለ ጦር ድል መቀዳጀቷ ታውቋል። የአገዛዙ ጦር ከሌሊቱ 10 ሰዓት ከደጀን ከተማ በመውጣት የአርሶ አደሮችን ሀብት ንብረት ለመዝረፍ ሲንቀሳቀስ በነበር አንድ ፓትሮል ላይ የዛምብራ ሻለቃ ባደረገው የደፈጣ ጥቃት ከ5 በላይ የብልጽግና ሰራዊት ሲገደሉ ከ15 ላይ የሚደርሱ ደግሞ ከባድ ቁስለኛ ሆነዋል ሲል ህዝብ ግንኙነቱ አስታውቋል። ያልተገመተውን የደፈጣ ጥቃት በፍጥነት ለማምለጥ በሚጣደፈው ፓትሮል ላይ ኢላማውን የጠበቀ ተኩስ የከፈተችው 206ኛ ኮር 34ኛ ክፍለ ጦር ዛምብራ ሻለቃ ሰራዊቱን ከነ ፓትሮሉ በመፈትፈት ተሽከርካሪውን ከጥቅም ውጭ አድርገዋለች ብሏል። ይህ በእንዲህ እንዳለ ያገዛዙ ሰራዊት በታማኝነት ሲያገለግል የነበረው ዋና ሳጅን አስናቀማና የተባለ ፖሊስ በመጨረሻም በአረመኔው ሰራዊት ተገሎ አስከሬኑ ደጀን ከተማ መንገድ ላይ ተጥሎ ተገኝቷል ሲል የዓይን እማኞች ገልጿል።
ከህዝብ ነጻነት ይልቅ ለብልጽግና ስርዓት በመታመን የራሱ ህዝብ ሲገድል የነበረው የደጀ ከተማ ፖሊስ ማንነቱን መለየት እስከሚከብድ ድረስ በጭካኔ አካሉ ተቆራርጦ መገደሉ ነው ምንጮቹ አክለው ይገለጹትም። በዚሁ በጎጃም ቀጠና በትናንትናው ዕለት ካነጋጉ 12 ሰዓት ጀምሮ በተንቀሳቀሰው የብልጽግና ኃይል ላይ ከቀኑ 6 ሰዓት ጀምሮ የጅብላ ሙተራ ሻለቃ በጥልቀት በፈጸመችው የማጥቃት ውጊያ የጠላትን ተደራራቢ 3 ምሽጎች በመስበር ጠላትን ለ7 ሰዓት በመፋለም በየምሽጉ ወድቆ እንዲቀር አድርገዋለች ተብሏል። ከደንባ ደብረ ማርቆስ ከተማ ማረሚያ ቤት ድረስ እያጣደፈ ጠላትን ያራገበችው ጅብላ ሙተራ ሻለቃ 37 ያገዙ ሰራዊትን ጨምሮ ከዘራ ይዞ ሲያዋጋ የነበረውን 100 አለቃ በስናይፐር ጭንቅላቱን ብላ መደምሰሷን የተሰማው እንደ ንስር ታድሳ በቁጭት ጠላትን የተናነቀችው ጅብላ ሙተራ ሻለቃ ያለምንም መስዋዕትነት በጠላት ላይ ድል የተቀናጀች ሲሆን እስከ ምሽት 1 ሰዓት በወሰደው አውደ ውጊያም አስከሬን ማንሳት ያልቻለው ያገዙ ሰራዊት ከደብረ ማርቆስ ከተማ መድፍ እየተኮሰ ሽፋን ለመስጠት ቢሞክርም እንዳልተሳካለት ነው የተነገረው። በዚህ ትንቅንቅ የሻለቃ አዛዡ 100 አለቃ አያልነህ ተስፋ በ206ኛ ኮር 14ኛ ክፍለ ጦር በረኛው ጅብላ ሙተራ ሻለቃ በተደረገው ውጊያ መገደሉ ተረጋግጧል። ይህ ሰው ትውልዱ በደብረ ኤልያስ ወረዳ የሆነው 100 አለቃ አያልነህ ተስፋ በደብረ ማርቆስ ከተማ የአድማ ብተና ሻለቃ አዛዥ በመሆን ጅብላ ሙተራ ሻለቃን በታተናል በማለት የደብረ ማርቆስ ህዝብ ጭምር ሲያሰቃይ የነበረው ባንዳ ጅብላ ሙተራ ሻለቃ በትናንትናው ዕለት ባደረገችው ትንቅንቅ ተገድሏል ነው የተባለው። ከዚህ በተጨማሪም በደብረ ኤልያስ ከተማ የመሸገው አድማ ብተና አባል የነበረው ደያስ ባሴ የቲም መሪውን 10 አለቃ አንተነህን በራሱ ክላሽ ግንባሩን ፈንክቶ ጅብላ ሙተራ ሻለቃን ተቀላቅሏልም ብለዋል። ድርባ ሞገስ ከ3 ዓመት ህጻን ልጇ ጋር በ8 ጥይት ተደብድባ በአሰቃቂ ሁኔታ መገደሏን ምንጮች ገለጹ። ከአማራ ከጠላታችን ለምን ልጅ ወለድሽ በሚል በህወሓት ታጣቂዎች በአሰቃቂ ሁኔታ የተገደለችው ድርባ ሞገስ በዋግኽምራ ዞን የኮረም ከተማ የስባላ ቀበሌ ነዋሪ እንደነበረችም ታውቋል። ህዳር 29 ቀን 2018 ዓ.ም ወደ ጀነራል ኃይሉ ከበደ ትምህርት ቤት የህወሓት ታጣቂዎች ጊዜያዊ ካምፕ ተጠርታ ልጄን የወለድኩት የአማራ ልዩ ኃይል አባል አስገድዶ መድፈር ፈጽሞብኝ ነው ብለሽ ለሚዲያ በቃለ ምልልስ መስጠት አለብሽ የሚል ትዕዛዝ በታጣቂዎች ተነገራት። እሷ ግን ይህን አላደርገውም፣ እኔ ልጄን የወለድኩት አስገድዶ መድፈር ተፈጽሞብኝ ወይም የኃይል ጥቃት ደርሶብኝ ሳይሆን በፍቅር ትዳር መስርቼ ነው የሚል ምላሽ ሰጠች። በዚህ ምላሿ የተበሳጩት የህወሓት ታጣቂዎች ጭራሽ ከጠላታችን አማራይ ፍቅር ይዞኝ ልጅ ወልጃለሁ ብለሽ በኩራት ትናገሪያለሽ በሚል አንባረቁባት። አንቺም የወለድሻት ልጅም ሁላችሁም ጠላቶቻችን ናቸው፣ መጥፋት አለባችሁ ብለው ከግቢ አባረሯት። ህዳር 29 ቀን ለህዳር 30 2018 ከሌሊቱ 6 ሰዓት ስባላ ቀበሌ በሚገኘው የድርባ ሞገስ መኖሪያ ቤት ዘልቀው የገቡ የህወሓት ታጣቂዎች ድርባ ሞገስና ከአንድ አማራ ልዩ ኃይል አባል ተወልዳለች ያሏትን የ3 ዓመት ህጻን አንድ ላይ እናትና ልጇን በ8 ጥይት በተኙበት በአሰቃቂ ሁኔታ ደብድበው ገድለዋቸዋል። የድርባ ሞገስ ወንድም ዘካሪያስ ሚያዝያ 2016 ዓ.ም የህወሓት ታጣቂዎች ወደ ኮረም ድጋሚ ወረራ ከመፈጸማቸው በፊት የኮረም ከተማ ባለስልጣን የነበረ ሲሆን ድርባ ሞገስ ወንድምሽ የብልጽግና ባለስልጣን ነው መጥቶ እጅ እንዲሰጥ አድርጌ የሚል ተጨማሪ ግድያ ዛቻ ይደረግባት እንደነበር ቤተሰቦቿ በጥቁር ሀዘን ውስጥ ነው ይህን ሰቆቃም ህዝብ ይወቅልን ብለዋል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጥግ በቸር ቆዩኝ።